ሰላም ሰላም ወድና የተከበራችሁ የሰው ሚዲያ ቤተሰቦች ባንዳት ተግዳሮቶች ምክንያት ሰሞኑን ጠፋ ብለን ነበር ተመልሰናል ማለት ነው። ከሰው የመነጩ ሰውኛ ሐሳቦች በሰው ተዘጋጅተው ለሰው የሚቀርቡበት የእናንተው የሰው ሚዲያ ዛሬም አዲስ ጉዳይ ይዞላችሁ መጥቷል። እናንተም እንደተለመደው ላይክ፣ ሰብስክራይብ፣ ሼር እና ኮሜንት ማድረጋችሁን አትርሱ። ወደ ዕለቱ ጉዳይ እናልፋለን። እንግዲህ ከሰሞኑ እንደሚታወቀው በቲክቶክ አንድ ቫይራል የወጣ ቪዲዮ አለ። ሁለት ባልና ሚስቶች ነን የሚሉ ስላላረጋገጥን ሚዲያ ላይ ስለሆነ ያየናቸው ማለት ነው። እንግዲህ ሴትዮዋ በመወለዷ ምክንያት ብዙ እየበላች እንደሆነና ደግሞ የኑሮ ውድነቱን ለመቋቋም እንደከበደውና ከምትበላው ነገር መጠን እንድትቀንስ የሚል ሐሳብ ይዘት ያለው ሐሳብ ይዘው ወደ ሚዲያ በመምጣታቸው ብዙዎቻችንን አነጋግረዋል። ቫይራል ሊወጣ ችሏል ማለት ነው መረጃው። ከዚያም ባሻገር ግን ኮሜንቶቹን ሳይ ወደ 90% የሚሆኑት ሰዎች ወይም ደግሞ የሚዲያ ተከታታዮች እሱ ላይ ነው በብዛት የስድብ ናዳ ሲያወርዱ የነበሩት፣ አስተያየት ሲሰጡ የነበሩት። ጥቂት ሰዎች ምናልባት ወደ 15% የሚሆኑ ደግሞ እሷን የነቀፉበት ሁኔታ፣ እሱን የደገፉበት አጋጣሚ አለ። ዋናው ነገር እንደዚህ አይነት ጉዳዮች ወደ ማህበራዊ ሚዲያው ለምን ይመጣሉ፣ ቫይራልስ ለምን ይወጣሉ ብለን ስናስብ የመጀመሪያው ነገር አላማቸው ነው። ዋናው ነገር አሁን እነኚህ ሰዎች የምር ባልና ሚስቶች ናቸው የሚለውን እኛ ማረጋገጫ የለንም። በማህበራዊ ሚዲያ ስለሆነ ያገናኘናቸው ይህ ነገር ለምን ወደ ሚዲያ መጣ? ከሆኑም ለምን ይህን ሐሳብ ይዘው ሚዲያ ላይ መጡ? ይሄ ታሪክ የምርስ ነው ወይ ብለን ስናስብ የምር የመሆኑ እድል በጣም የጠበበ ነው። ምናልባት 5-6% ከዛ በላይ እውነተኛነቱ አያረጋግጥም። ምክንያቱም ከዘመናችን አንጻር ወደ ውሸት ያመዘነ ነው። ለምን ቢባል ከማህበረሰባችን እሳቤ፣ ከልማዳችን፣ ከአኗኗራችን አንጻር እንደነኛ አይነት ነገሮችን ወደ ሚዲያ ለማምጣት የሚያስችሉ፣ የሚያስገድዱ፣ የሚፈቅዱ ሁኔታዎች አሉ ብለን ስለማናምን ዋናው ነገር በ5% እውነት የመሆን እድል ይኖራቸዋል። እውነተኛ የሆነውን ነገር ደግሞ ኑሮውን ከማሳየት አንጻር ሊወጣ ችሏል ብለን በትንሽ ፐርሰንት እንሰጣቸዋለን። ስለዚህ አብዛኛው ግን ይሄ ነገር እውነት አይደለም ወደሚለው ሐሳብ ስንመጣ በዘመናችን ምንድነው እየሆነ ያለው ብለን ስናስብ ወደ ማህበራዊ ሚዲያ በሶስት ምክንያቶች ሰው ይመጣል። በሶስት ምክንያቶች ስል አከታትዬ በመገልጻቸው በዋናነት ግን በሁለት ምክንያት ነው ሰው የሚመጣው። የመጀመሪያው ነገር ምንድነው? አምልኮተ ዝና፣ አፍቅሮተ ነዋይ፣ ልማደ ስንፍና። እነዚህ ነገሮች በዋናነት የሚጠቀሱ ናቸው። አምልኮተ ዝና፣ አፍቅሮተ ነዋይ፣ ልማደ ስንፍና። እነኚህ ነገሮች የኛን ዘመን ትውልድ የተቆጣጠሩና በጣም አደጋ እየፈጠሩ ያሉ ጉዳዮች ናቸው። አሁን ወደ ማህበራዊ ሚዲያ የሚመጡ ጉዳዮች ከነኚህ ነገሮች አይወጡም በአንድም በሌላ መልኩ። የመጀመሪያው ነገር ዝነኛ ለመሆን የትኛውም ሰው ምንም አይነት ለሀገር ለማህበረሰብ አስተዋጽኦ ሳያደርግ ብቻ በሆነ ነገር ይሁን ተሳድቦም ይሁን ተዋርዶም ይሁን አዋርዶም ይሁን ታዋቂ የመሆን አባዜ ተጠናውቶናል። እውቅናን ከፈጣሪ በላይ እስከ ማምለክ ደረጃ የደረስንበት ሁኔታ ነው ያለው። አንድ ሰው ፈጣሪን ከሚያገኝ አሁን ታዋቂ ሆኖ በዓለም ሁሉ መነጋገሪያ መሆንን የሚመርጥበት ደረጃ ላይ ደርሰናልና ስለዚህ ይሄ ነገር ታዋቂ ለመሆን ከመጓጓት ይሄ የጉጉት ሲያድግ ነው። በነገራችን ላይ አምልኮተ ዝና፣ አፍቅሮተ ነዋይና ልማደ ስንፍና ሊመጡ የሚችሉት ሰው የመጀመሪያው ነገር የሆነን ነገር ለማግኘት የሆነን ነገር ለመሆን የሆነን ነገር ለማግኘት በጣም ጉጉት ሲኖረው ብቻ ሳይሆን ጉጉቱ አድጎ በጣም ጽኑ መሻት የሚባለው ደረጃ ላይ ሲደርስ ጽኑ መሻቱ ደግሞ በጣም ሲከፋ ወደ አምልኮ ይቀየራልና ስለዚህ ፍላጎት በጣም ተጋኖ ከመጋነኑ የተነሳ ጽኑ መሻት ሆኖ ከጽኑ መሻት ወደ አምልኮት በሚመስል መልኩ ተቀይሯል እና ስለዚህ ወደ ማህበራዊ ሚዲያ በመታወቅ የትኛውንም ነገር ለማግኘት የሚቻልበት ሁኔታ አለ ብሎ የሚያምን ትውልድ እያፈራን ስለሆነ የመጀመሪያው ነገር ለመታወቅ የተሰራ ቪዲዮ ሊሆን እንደሚችል የሚያሳዩ ነገሮች አሉ። ለዚህ ደግሞ ማስረጃም ሊሆኑ የሚችሉት ምንድናቸው ካልን ከዚህ በፊት የምናያቸው በጣም ብዙሃኑን ያነጋገሩ አስደሳችም አሳዛኝም ጉዳዮች ወደ ማህበራዊ ሚዲያ መጥተው ቫይራል ከወጡ በኋላ ፍራንክ ናቸው የተባሉበት ሁኔታ መኖሩና ከዚያም ባሻገር ትውልዱ ያለበትን ሁኔታ ስንመዝን የሚያሳየው ይሄንን ስለሆነ ነው። ሌላው አፍቅሮተ ነዋይ ከዚህ ከዝና አምልኮተ ዝና በኋላ ሰው ታዋቂ ከሆነ በኋላ ቀጥሎ ሊመጣ የሚችለው ሀብት ነው ብሎ ያምናል አብዛኛው ሰው፣ በተለይ የዚህ ዘመን ትውልድ ማለት ነው። ስለዚህ ዝነኛን ለመሆን ከማምለክ ባሻገር ቀጥሎ የሚመጣው አፍቅሮተ ነዋይ ወይም ደግሞ የገንዘብ ፍቅር ነው። ስለዚህ የትኛውም ሰው ሰርቶ ጥሮ ግሮ ምናልባት መጽሐፍ ቅዱስ እንደሚነግረው በልፋቱ በወዙ በላቡ ከማግኘት ባሻገር ባጭር መንገድ ሀብታም ለመሆን የሚሻና እሱንም ለማግኘት የሚቻለውን ጥረት ሁሉ የሚያደርግ ከማህበረሰቡ ባህልና እምነት የሚያፈነግጥ ለሰው ተገቢውን ክብር ከመስጠት ይልቅ ለገንዘብ ፍቅር በመስጠት የማይደረጉ ነውር የሚባሉ ነገሮችን ሁሉ የማድረግ አባዜ ውስጥ የገባ ሌላ ትውልድ አለ። ስለዚህ ይሄ ገንዘብን ለማግኘት የሚደረገው ነገር ዝነኛ ከመሆን ቀጥሎ በዚህ ዘመን
ከሚመለክ ነገር አንዱ ገንዘብ ነው ማለት እንችላለንና ስለዚህ አፍቅሮተ ነዋይ ሌላው ነው። እንግዲህ ሰው በልዩ ልዩ ሁኔታ ስራ አጥነት ሊሆን ይችላል፣ ኑሮ ውድነቱ ሊሆን ይችላል፣ ከዛም ባሻገር እንግዲህ ፉክክር ሊሆን ይችላል። በዙሪያችን ያሉ ሰዎች በኢኮኖሚ የተሻሉ ሆነው ጥሩ ኑሮ መኖር ሲችሉ እኛ ደግሞ ያንን መኖር ሳንችል ስንቀር እንደነሱ ለመሆን የሚቻለንን ጥረት ሁሉ አድርገን ከመስራት ይልቅ በአጭር ጊዜ የሆነ ነገር ሆነን ከነዚያ ሰዎች ብንችል መብለጥ ካልቻልን እኩል መሆንን ስለምናስብ አፍቅሮተ ነዋይ በእነዚህ በፉክክር በኑሮ ውድነትና በስራ አጥነት ምክንያት ትውልዱን ወደዚህ ሁኔታ አስገብተውታል ማለት ነው። በሶስተኛ ደረጃ ልማደ ስንፍና ያልኩት ነገር አለ። ልማደ ስንፍና ከአምልኮተ ዝናና ከአፍቅሮተ ነዋይ ቀጥሎ የሚመጣ ነው፣ ወይም ደግሞ አንዳንድ ጊዜ ከበፊት ሊመጣ ይችላል። ልማደ ስንፍና ማለት ምን ማለት ነው? ይህ ትውልድ በምንድነው በልፋቱ በወዙ በላቡ ማግኘትን በጣም የሚፈራና የሚሸሽ ትውልድ ሆኗል። ያ ማለት ምን ማለት ነው? በአጭር ጊዜ በአጭር ታዋቂነት በአቋራጭ ገንዘብ ማግኘትን እንጂ ጥሮ ግሮ ገንዘብ ማግኘትን የሚፈልግ ትውልድ የለም፣ እየጠፋ ነው በብዛት። ለዚያም ነው እኮ በብዙ መንገድ ይወጡና ብዙን ጊዜ ሰዎች ማህበራዊ ግንኙነታቸውን ለማጠንከር ማህበራዊ ህይወት ለመመስረት ማለትም ለምሳሌ ትዳርን ብናነሳ የሚያስቀምጡት መስፈርት ምንድነው ካላችሁ መጀመሪያ ተጧሪ ለመሆን በሚያሳይ አይነት አኳኋን እንደዚህ ያለው ነው የሚሏችሁ። ሰው የሆነ ለሰው ተገቢውን ክብር የሚሰጥ ፈጣሪውን የሚፈራ ብላ የምትጠይቅ እህት ብሎ የሚጠይቅ ወንድ ብዙ አታገኝም። መኪና ያለው ቤት ያለው ነው። ያ ማለት ምን ማለት ነው መሰላችሁ? ቁጭ ብሎ መብላት የሚፈልግ ወይም ደግሞ ቁጭ ብሎ ብዙ ሳይለፋ በአንድ ጊዜ ሀብት ማማ ላይ መውጣት የሚፈልግ ሰነፍ ትውልድ አፍርተናል ማለት ነው። ስለዚህ ልማደ ስንፍና ሌላው ጉዳይ ነው። የዚህ ሰሞኑ ትኩረት አንድ ጉዳይ ነው። እናም የዚህ ቪዲዮም ዓላማ ከነኚህ ሶስት ነገሮች አይወጣም። ላስተላልፍ የፈለኩት አንድ ነገር ቢኖር ምንድነው ከአምልኮተ ዝና ከአፍቅሮተ ነዋይና ከልማደ ስንፍና ነፃ ልንወጣ የምንችለው መቼ ነው ብለን ስናስብ እንደ ሰው ሁነን መገለጥ ስንችል፣ እንደ ማህበረሰብ ለማህበረሰባችን ትክክለኛና ጎጂ ያልሆኑ ባህሎች ተገዢ ስንሆን፣ እንደ ማህበረሰብ ለማህበረሰባዊ ጥሩ እሴቶች ተገዢ ስንሆን፣ እንደ አማኝ ደግሞ ለምናምነው ፈጣሪና በምንከተለው ሃይማኖት ህግ ስንመራ፣ ከዚያም ባሻገር ደግሞ ሰው የተፈጠረለትን ዓላማ ይኖር ዘንድ ለተፈጠርንለት ዓላማ ለመኖር ሰዎችን የሚጠቅም ቢቻል ባይቻል ግን ሰዎችን ባይጠቅም እንኳን ሰዎችን የማይጎዳ ድርጊት ለመፈጸም ከራሳችን ጋር ስንግባባና ለራሳችን ቃል ስንገባ ነው ማለት ነውና ይሄ የአምልኮተ ዝና የአፍቅሮተ ነዋይና ልማደ ስንፍና ጉዳይ በጣም የዘመኑ የአስቸጋሪና ማህበረሰባችንን እና የማህበረሰባችንን እሴት እየሸረሸረ እየበረዘ እያበላሸ እያቆሸሸ ያለ ጉዳይ መሆኑን ለመግለጽ ስለፈለግን ነው። የሰው ሚዲያ ወደፊትም ሰዋዊ የሆኑ ጉዳዮችን ለእናንተ ያደርሳል። ላይክ፣ ሰብስክራይብ፣ ሼር እና ኮሜንት ማድረግ እንዳይረሳ። መልካም ቀን።